ኢየሱስ ይመስገን። ጴጥሮስ ማን ብሎ ኢየሱስን የሰበከው የተናገረው ምን? ኢየሱስ ማለት እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። እንግዲህ አንተ ማን ነህ ብሎ ለጠየቁት መልስ ጴጥሮስም የመለሰው እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። ሃሌሉያ። እስቲ ወደ አዲስ ኪዳኑ እንምጣና ኢየሱስ ይመስገን። እስቲ ወደ አዲስ ኪዳኑ እንምጣና በአዲስ ኪዳን ውስጥ ትልቅ የአዲስ ኪዳን ሐዋርያና አገልጋይ የአሕዛብ ሐዋርያ የሆነ ሐዋርያ ጳውሎስን ሐዋርያ ጳውሎስ ኢየሱስን ማን ብሎ ነው የሰበከው? ጴጥሮስ የአይሁድ ሐዋርያ ነው። ጳውሎስ የአሕዛብ ሐዋርያና አስተማሪ ኢየሱስን ማን ብሎ ሰበከው? ይሄ ለኛ ትምህርት ነው። ይሄ ለኛ መዳን ነው። ኢየሱስን ማን ብሎ ሰበከው? ጳውሎስ። ኢየሱስ ይመስገን። እስቲ ሐዋርያ ሥራ ምዕራፍ 17 ነን። ጳውሎስ ማን ብሎ ነው የሰበከው? 17 ቁጥር 3 ላይ ሲተረጉም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ ሐዋርያ ጳውሎስ ይህ እኔ ጳውሎስ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ኢየሱስ ማን ነው? ክርስቶስ ነው። ክርስቶስ ማን ነው? መሲሁ ነው። የእግዚአብሔር ልጅ ነው። ክርስቶስ ማለት የእግዚአብሔር ልጅ ማለት ነው። ክርስቶስ ማለት መሲሁ ማለት ነው። ሃሌሉያ። ጳውሎስ እኔ የምሰብክላችሁ ጳውሎስ የሰበከው እርሱ ኢየሱስ እርሱ ክርስቶስ ነው ይል ነበር። ጳውሎስ እንደዛ ይል ነበር። ኢየሱስ ይመስገን። እዚሁ ገልበጥ አድርገን ምዕራፍ 18 ላይ ቁጥር 4 እና 5 ነን። በየሰንበቱም ሁሉ በምኩራብም ይነጋገር ነበር። ጳውሎስ አይሁድንም የግሪክም ሰዎች ያስረዳ ነበር። ጳውሎስ ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር። ኢየሱስ እርሱ ክርስቶስ እንደሆነ እየመሰከረ እርሱ ክርስቶስ እንደሆነ እየተናገረ ለቃሉ ምን ያደርግ ነበር? ይተጋ ነበር። በዛን ዘመን የነበሩት ሐዋርያቶች ኢየሱስ ማን ብሎ ነው የተጉት? ኢየሱስ ማን ብሎ ነው የሰበኩት? ኢየሱስ እርሱ ክርስቶስ ነው። ኢየሱስ እኛ የምንሰብክላችሁ ኢየሱስ እርሱ መሲሁ ነው። ይመጣል ብላችሁ የምትጠብቁት መጥቷል። አሁን በእኛ መካከል ነው። ኢየሱስ አለ። አሁን የእግዚአብሔር ልጅ በእኛ መካከል ነው። ኢየሱስ እርሱ ክርስቶስ ነው እያሉ ነበር ሲሰብኩና ሲያስተምሩ የነበሩት። ጳውሎስም እንደዛ ነበር። ኢየሱስ ይመስገን። ኢየሱስ ይመስገን። ሐዋርያ ሥራ ምዕራፍ 9 ላይ እዛ በደማስቆ መንገድ ላይ ጳውሎስ ይሄድ ያለ ኢየሱስ በተገለጠለት ሰዓት ታሪኩን ታውቁታላችሁ። ምንድነው? ቁጥር 20 እና 22 ላይ እናንተ በደማስቆ ካሉ ከደቀ መዛሙርቱ ጋር ጥቂት ቀን ኖረ ይልና ወዲያውም ኢየሱስ ከተገለጠለት በኋላ ጳውሎስ ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ። ጳውሎስ የሰበከው ኢየሱስ እርሱ የእግዚአብሔር ልጅ ነው ብሎ ነው የሰበከው። ሃሌሉያ። የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን? ተገረሙ። ወዲያው ጳውሎስን ቀየረው። ኢየሱስ ከተገለጠለት በኋላ ማን አለው? የተገለጠለት ኢየሱስ እርሱ የእግዚአብሔር ልጅ ነው ብሎ ነው ጳውሎስ የሰበከው። ሃሌሉያ። ከዚህ መገለጥ በላይ የሆነ መገለጥ የለም። ከዚህ መገለጥ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ይሄ አፕሩቭ ያደረገው ኢየሱስ ክርስቶስ ራሱ ሐሴት ያደረገበት ያጸደቀው በዚህም አይደለ ቤተ ክርስቲያን እንሰራለሁ ያለበት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ሃሌሉያ ሃሌሉያ ሃሌሉያ። ሐዋርያ ሥራ ምዕራፍ 18 ቁጥር 28 ነው።
ጌታ ኢየሱስ ይመስገን። ከ27 ጀምሮ እርሱም ወደ አኪያ ማለፍ በፈቀደ ጊዜ ወንድሞቹ አጸናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርት ጻፉለት። በደረሰም ጊዜ ጳውሎስ አምኖ የነበሩትን በጸጋ እጅግ ይጠቅማቸው ነበር። ኢየሱስም እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ጳውሎስ እዛ በደረሰበት ኢየሱስም እሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበር። ኢየሱስ እርሱ ክርስቶስ ነው። ኢየሱስ እርሱ የእግዚአብሔር ልጅ ነው። ኢየሱስ እርሱ መሲሁ ነው። ይመጣል ተብሎ ሲጠበቅ የነበረው ነው። ኢየሱስ የእግዚአብሔር ልጅ ነው። እንግዲህ አንተ ማን ነህ ላሉት ኢየሱስ እሱ ክርስቶስ ነው። ሃሌሉያ ሃሌሉያ። ጳውሎስን ያለውን ይህን ያልካየን ብዙ አለ። ኢየሱስ ይመስገን። ሌላ ምስክር ደግሞ ሌላ አለ። ኢየሱስ ይመስገን። ሐዋርያው ዮሐንስ አለ መጽሐፍ 5 መጽሐፎችን በመጽሐፍ ቅዱስ ላይ እየጻፈልን ሐዋርያው ዮሐንስ ጌታ ይወደው የነበረ የተባለው ወደ ደረቱ ይጠጋ የነበረ የተባለው ሐዋርያው ዮሐንስ ኢየሱስን ማን አለ? ማን ብሎት ነው የሰበከው? ማን ብሎት ነው የጻፈልን? ማን ብሎት ነው ያስተማረው? ማን ብሎት ነው ያመነው? ሐዋርያው ጳውሎስ ማን ነው ያለው? ዛሬ የሐዋርያው ጳውሎስን ወንጌል ይዘን ሰብክ። እሱ ምንድነው ብሎ የሰበከልን? እሱ ምንድነው ብሎ ያስተማረን? እሱ ምንድነው ብሎ ያመነው? የእሱን ወንጌል የምንከተል ከሆነ እሱ በመንፈስ ቅዱስ ተነድቶ የጻፈው የምንከተል ከሆነ እሱ ምን አለ? ይሄ ለኛ ትልቅ ብርሃን ነው። ይሄ ለኛ ትልቅ መዳን ነው። ኢየሱስ ይመስገን። ዮሐንስ ምዕራፍ 20 ላይ ያለውን እስኒ ሐዋርያ ዮሐንስ ማን አለ የሚለውን ትምህርት ኢየሱስ ይባረክ። 20:31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ይህን ሁሉ ምዕራፍ የተጻፈው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ነው የተጻፈው። ኢየሱስ ይባረክ። ዮሐንስ ምንድን ያለው? ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። በእርሱ እመኑ፣ በእግዚአብሔር ልጅ እመኑ። እርሱ የእግዚአብሔር ልጅ ነው በሉት። እሱ ነው ሕይወት የሚሆነን ነው ያለ ኢየሱስ ይመስገን። ወደ መልእክቶቹ ስንሄድ ዮሐንስ የጻፋቸው የነገረን ነገር አለ። ጌታ ኢየሱስ ይባረክ። አንደኛ ዮሐንስ ምዕራፍ 5 ላይ እንዲህ ይላል። ቁጥር 1 እስከ 11 ያለው ሙሉን አንብቡት እናንተ። ኢየሱስ ይመስገን። እኔ ቁጥር 1 እና የተወሰኑትን አነባለሁ። ኢየሱስ ይባረክ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዶ። ሃሌሉያ። እስቲ ማን ብላችሁ ያመናችሁ ያላችሁ? ኢየሱስን ማን ነው ያላችሁት? ኢየሱስን ክርስቶስ ነው ካላችሁት ከማን ተወልዳችኋል? ከእግዚአብሔር ተወልዳችኋል። ኢየሱስን ሕያው እግዚአብሔር ልጅ ነው ካላችሁት you are right፣ ትክክል ናችሁ። ከእግዚአብሔር ተወልዳችኋል። ከዚህ ውጭ ከሆነ ግን ዮሐንስ ምን አለ? ኢየሱስን ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደ። ካልሆነስ አልተወለደም። ካልሆነስ እግዚአብሔርን አላገኘውም። ስለዚህ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደ። ሃሌሉያ። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ወላጁ አብን የሚወድ ሁሉ ከአብ የተገኘውን ኢየሱስን እርሱ ክርስቶስ ነው ሚለውን ይወዳል። እግዚአብሔርን ስንወድ ትእዛዙን ስናደርግ እግዚአብሔርን ልጆች እንድንወድ በዚህ እናውቃልና ትእዛዙን እንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዙም ከባድ አይደሉም።
ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ከእግዚአብሔር መወለድ ማለት ኢየሱስን ክርስቶስ ነው ብሎ ማመን፣ ኢየሱስን የእግዚአብሔር ልጅ ነው ብሎ ማመን ከእግዚአብሔር መወለድ ነው። ከእግዚአብሔር የተወለደ ደግሞ ዓለምን ያሸንፋል ይላል እግዚአብሔር ቃል። ዓለምንም የሚያሸንፈው ምናችሁን አለ? እምነታችሁ። ማን ብላችሁ? ኢየሱስ እርሱ ክርስቶስ ነው ስንል፣ ኢየሱስ እርሱ የእግዚአብሔር ልጅ ነው ስንል ዓለምን እናሸንፋለን። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ይመስገን። አንደኛ ዮሐንስ ምዕራፍ 2 ቁጥር 22 ላይ እስቲ ነኔው እስቲ ቁጥር 22 ላይ ኢየሱስ ይመስገን። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? ኢየሱስ ማን ነው? እሱ ክርስቶስ ነው። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። አብንና ወልድን አባቱንና ልጁን ኢየሱስ ይመስገን የሚክድ ይህ ማን ነው? የክርስቶስ ተቃዋሚ። ክርስቶስ የሕያው እግዚአብሔር ልጅ ነው የማይ የክርስቶስ ተቃዋሚ ነው። አብንና ወልድን ይክዳል። ኢየሱስ ይመስገን። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይመስገን። ሐዋርያው ዮሐንስ በቃ ይሄን ሁሉ መጽሐፍ የጻፍኩላችሁ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ነው እንዳለ፣ እኛም ዛሬ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው ብለን እንመን፣ ሕይወት ይሆንልናል። ሃሌሉያ። መግደላዊት ማርያምን እስቲ አንድ ቃል እሷም አላትና ዮሐንስ ምዕራፍ 11 ላይ እስቲ እሷን የማርያምን 25 ላይ 25 ከ27 ላይ ያለው ነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ብሞት እንኳን ሕያው ይሆናል፣ ሕያውም የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። እርሷም ኢየሱስ ክርስቶስን እርሷም አሁን ጌታ ወይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ። ሃሌሉያ። ሐዋርያት ናት እሷ፣ በዛ ዘመን የነበረች ናት። ምን አለች? አሁን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ። እናንተስ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምናላችሁ? እናንተስ? እኛስ? እኔ አምናለሁ አለች። እኔም አምናለሁ። እኔ ምን በዚህ ቃል አምናለሁ። ኢየሱስ ይመስገን። እናንተስ ታምናላችሁ? እስቲ ሃሌሉያ ሃሌሉያ። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። ሃሌሉያ። ሌላ እስቲ እንደው ለትምህርታችን የተጻፉልንን እስቲ በዛን ዘመን አጋንንት እንኳን ኢየሱስ ክርስቶስ በምድር በሚመላለስበት ሰዓት እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ መስክረውለታል። ለትምህርታችን ተጽፏልና እሱን እስቲ ማርቆስ ምዕራፍ 1 ቁጥር 34 ላይ ማርቆስ 1 ቁጥር 34 ላይ እስቲ በልዩ ልዩ ደዌ የታመሙትን ብዙዎችን ፈወሰ። ኢየሱስ ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቆ ነበርና ሊናገሩ አልፈቀደላቸውም። አጋንንት ማን መሆኑን አውቆ ነበር? ክርስቶስ መሆኑን የእግዚአብሔር ልጅ መሆኑን አውቆ ነበርና ሊናገሩ አልፈቀደላቸው። ከዚህ በላይ ነው እኛ የሞተልን፣ እኛ የደማልን፣ እኛ ስለኛ የመጣው የሕያውን እግዚአብሔር ልጅ እንድናውቅ እግዚአብሔር ይርዳል፣ እንድንቀበለው እግዚአብሔር ይርዳል። ሃሌሉያ። ሌላው እዛ ማርቆስ 5 ላይ ማርቆስ 5 ቁጥር 6 እና 8 ላይ ጌታ ኢየሱስ ሁል ጊዜ ሌሊትና ቀን በመቃብር በተራራ ሆኖ ይጮህ ነበር።
ሰውነቱን በድንጋይ ይዋጭር ነበር። ኢየሱስም ከሩቅ ባየ ጊዜ ሮጠ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳትሰቃየኝ በእግዚአብሔር አምልሃለሁ አለ። የልዑል እግዚአብሔር ልጅ ኢየሱስ ሆይ፣ የልዑል እግዚአብሔር ልጅ ኢየሱስ ሆይ ነው ያለው። ኢየሱስ ይመስገን፣ ኢየሱስ ይመስገን። እዚህ ሉቃስ 4 ቁጥር 41 አካባቢ እንደዚህ ያለ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁም ከብዙዎች ይወጡ ነበር። ኢየሱስን አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየመሰከሩለት የእግዚአብሔር ልጅ እንደሆነ እየተናገሩ ነው ከብዙዎች ሲወጡ ነበር። ወንድሞች፣ እህቶች፣ ይህንን ዩቲዩብ የምትከታተሉ አባቶች፣ እናቶች ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ እርሱ ክርስቶስ ነው። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። ሃሌሉያ ሃሌሉያ። ክርስቶስ ማለት ወደ ዓለም ይመጣ ተብሎ ይጠበቅ የነበረው መሲህ ማለት ነው። የተቀባ ነፃ አውጪ የእግዚአብሔር ልጅ ማለት ነው። ክርስቶስ ማለት ይሄ ነው ትርጉም። ኢየሱስ ክርስቶስ ነው ስንል ኢየሱስ መሲሁ ነው። ኢየሱስ የሕያው እግዚአብሔር ልጅ ነው። ኢየሱስ የተቀባው ነው። ኢየሱስ እኛን ነፃ ሊያወጣልን የመጣ ነው ምንለው። ኢየሱስ ይመስገን። የተቀባ የተላከ የእግዚአብሔር ልጅ ማለት ከኛ የእግዚአብሔር ልጅነት እና ቅባት ጋር ገኛ የእግዚአብሔር ልጅነት ቅባት ተልእኮ ጋር በጣም የተለየ ነው። ከኛ ጋር አንድ አይደለም። እርሱ የሕያው እግዚአብሔር ልጅ ነው። የእርሱ አንድያ የእግዚአብሔር ልጅ ነው። ሃሌሉያ። እኛ የእግዚአብሔር ልጆች ነን። ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። አንድ እግዚአብሔር አለና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና። ስንት እግዚአብሔር? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። በእግዚአብሔርና በሰው መካከል ደግሞ አንድ አለ። እርሱም ሰው የሆነው ኢየሱስ ክርስቶስ ነው የሚለው ሐዋርያው ጳውሎስ። በእግዚአብሔርና በሰው መካከል ደግሞ አንድ አለ። እርሱ ሰው የሆነው ኢየሱስ ክርስቶስ ነው። ክርስቶስ ኢየሱስ ራሱንም ለሁሉ ቤዛ ሰጠ ይላል ሐዋርያው ጳውሎስ። ጌታ ኢየሱስ ይመስገን። በእግዚአብሔርና በሰው መካከል የገባው የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ። ሃሌሉያ ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለ። ስንት አምላክ? አንድ አምላክ አብ አለ። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለ። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለ። መካከለኛ አለ። የእግዚአብሔር ልጅ አለ። ሃሌሉያ ሃሌሉያ። የተጣሉት ሰውና መለኮት አምላክ ስለሆነ ኢየሱስ ይመስገን። ሰውና አምላክ ስለሆኑ ሰው መካከለኛ ገብቶ ለማስታረቅ ብቁ ስላልሆነ እግዚአብሔር ቃሉ እግዚአብሔር ልጁን የሰውን ድካም ውድቀት የሚረዳ በሰው ፋንታ የሚገባ ፍጹም ሰው አደረገ። በዚያ ሰው ዓለም ዳነች። ሃሌሉያ። የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል ቃሉ ቆላስይስ 2:9 ላይ። እግዚአብሔር በክርስቶስ ሆኖ ማለት እግዚአብሔር በልጁ ሆኖ ማለት እግዚአብሔር በኢየሱስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። እግዚአብሔር በማን ሆኖ? በኢየሱስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ዓለሙን ከራሱ ጋር በደላቸውንም አይቆጥርባቸውም ነበር ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 እንደዚህ የሚል ቃል አለ። ወንድሞች ጌታ ኢየሱስ ይባርካችሁ። ይሄን ዩቲዩብ ለምትከታተሉ ጌታ ኢየሱስ ይባርካችሁ። ይህ ቃል እውነተኛ ነው። እግዚአብሔርን ያየነው የዳሰስነው በክርስቶስ ኢየሱስ ነው። እኔንም የሚያይ የላከኝን ያያል ይላል። አብ አይታይም። አብ መንፈስ ነው።
መካከለኛው ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ዮሐንስ 1:1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን አለ። በዓይኖቻችንም የዳሰስን ያየነው የተመለከትነው ማለት ነው። የዳሰስነው የተዳሰሰው ማን ነው? እግዚአብሔር ልጅ ነው። የተዳሰሰው ማን ነው? የሕያው እግዚአብሔር ልጅ ነው። ሙሉ ማንነት ያለው ፐርሰን ነው። ሃሌሉያ! ሰው ብቻ ስጋ ብቻ አይደለም፣ ፐርሰን ነው። ሙሉ ፍቃድ ያለው ሙሉ ሕይወት ያለው ሕይወትን የሚሰጥ የሕያው እግዚአብሔር ልጅ ነው። ኢየሱስ ይመስገን። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይመስገን። ኢየሱስ እንግዲያው አንተ ማን ነህ ለተባለው ጥያቄ አንደኛ ከኢየሱስ እንዳየነው እሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ይናገራል። የአይሁድ ሐዋርያና የቤተክርስቲያን መስራች ሐዋርያ ጴጥሮስ እንዳለው እርሱ ክርስቶስ የእግዚአብሔር ልጅ ነው ይላል። ሐዋርያ ጳውሎስና የአሕዛብ ሐዋርያ 14 መልእክቶችን የጻፈልን ትልቁ ሰውዬ ጳውሎስ ኢየሱስን ማን ብሎ አስተማረ ስንል ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ይላል። ዮሐንስን ስናይ የኢየሱስ የቅርብ ወዳጅ በጣም ይወደው የነበሩ እንደተባለ በኢየሱስ ደረና የተጠጋ የተባለ አብሮ የጠጣ አብሮ የበላ አብሮ የነበሩት ዮሐንስ ኢየሱስን ማን አለ ስንል እርሱ ክርስቶስ የእግዚአብሔር ልጅ ነው፣ በእርሱ እመኑ ሕይወት ይሆንላችኋል ይላል። መግደላዊት ማርያምን ስታዩ እሱ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ ነህ ትላለች። ወንድሞች እኛም ዛሬ ኢየሱስ እሱ ክርስቶስ የሕያው እግዚአብሔር ልጅ ነው እንበል። ሕይወት ይሆንልናል።